እንዴት ናችሁ? ስለ ሀናና ስለ ሰይድ ወረባቦ ሌላም መረጃ ይዤ መጥቻለሁና እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ይቀጥሉ። እንግዲህ ስለ ሀና ጉዳይም ሆነ ሌሎች መረጃዎች ይዤ እመጣለሁኝ። ለምን ሰብስክራይብ እንደማታደርጉኝ ግራ ነው የሚያጋባውና ሰብስክራይብ በማድረግ ላይክ በማድረግ ጀምሩ። እንግዲህ ምንድነው ተምኔል ላይ እንዳያችሁት ሰይድ ወረባቦን የዱባይ ፖሊሶች ጠርተውት ነበረ። ስለ ሀና ጉዳይም አዳዲስ ነገሮች አሉ። ምንድነው እንግዲህ ወቅቱ ዳኛውም ዝንጀሮ መፋረጃው ገደል የት ላይ ተቆሞ ይነገራል በደል ነው አይደለም? ምን አለ መሰላችሁ ዳኛውም ዝንጀሮ ሲሆን ፈራጁም ዝንጀሮ ሲሆን ቆማችሁ ጠበቃ ቀጥራችሁ የምትከራከሩበት ቦታ እንኳን አይኖርም፣ ለእውነት ስትቆሙ ማለት ነው። እና ምን ልላችሁ ፈልጌ ነው የደላላ ቤተሰቦችና ደላላን የሚደግፉ ሰዎች ያው ሰይድ ወረባቦ እንግዲህ የሚነቅፈውም ሰው እኔ ያው እውነት ነው የማወራው የሚነቅፈውም ሰው አሉ። የገጠር ልጅ ለምን ተሳደበ፣ ሌላም ኔጌቲቭ የሆኑ ቃላቶችን ለምን ተናገረ፣ ልብስ ለማስተዋወቅ ነው ምናምን የተለያዩ ነገሮችን የሚናገር ሰዎች አሉ። ስለ ሰይድ ወረባቦ አንድ ነገር ልንገራችሁ። ይሄ ሰውዬ ልብሱንም አስተዋወቀም አላስተዋወቀም የሀናን ጉዳይ በራሱ ቤት ታዋቂ ቲክቶከሮች ጭምር መጥተው ኦልሞስት እኔም በሱ ቤት የተወሰኑ ቀናቶችን አብሬ ነበርኩኝ። በአረበኛ ቪዲዮ ተሰርቶ የመኒዎች እስከሚቀባበሉ ድረስ በድንበር አካባቢ የሚኖሩ ሳውዲ አረቢያ ነዋሪዎች ዜጎች እስከሚቀባበሉ ድረስ እንደዚህም ኢትዮጵያ ውስጥ ያሉት የሰብአዊ መብት ተሟጋቾች ሌሎቹም ድረስ ተከታትለውታል፣ ቪዲዮውን ማለት ነው። በርካታ ሰዎች አይተውታል። ምናልባትም ሀና በህይወት ካለች እንድትገኝ ትልቅ ፍንጭ ሰጥቶ ነበረ። ገባችሁ ማለት ህዝብ አነቃቅቷል በሰዓቱ ማለት ከጎኑ የሆኑ በርካታ ጓዶችና የሱ ሰዎች አብረው የኢትዮጵያ ህዝብ ቢኖርም ጉዳዩን አንስቶታል። ኦልሞስት የሀናን ጉዳይ ለመጀመሪያ ጊዜ በህይወት እንዳለች አነሳው። ሸሙዬ ይባላሉ ቲክቶክ ላይ የምታውቋቸው ከሆነ መሐመድ አረቡ ነው፣ እሱ ነው ጉዳዩን ያነሳው። ስለዚህ ወደ ሰይድ ወረባቦ ስለ ፖሊስ ምናምን ስላለው ጥያቄ ምን ነበር ወደሚለው ከመግባቴ በፊት ሀና በህይወት አለች የለችም ስለሚለው አዳዲስ መረጃዎች እየወጡ ይገኛሉና እነሱን እስኪ በቅድሚያ ላቅርብላችሁ። ይህንን መረጃ ከማቅረቤ በፊት ግን አንድ እንድታስተውሉ የምፈልገው ነገር አለ። እሱም ምንድነው በሰይድ ወረባቦ ቤት ሲከድ የነበረው የላይቭ ፕሮግራም አሁን ቼንጅ ተደርጎ በሀቢባ ቤት እየተደረገ ይገኛል አለ። ሀቢባ የራሷን ጥናትና የራሷን ምርመራ እያካሄደች ነው የምትገኘው። ከሰይድ ቤትም የነበሩትና ኦሮስ ሰይድም የራሱን ምርመራ ሲያካሄድ ነበርና በሁለቱ የታዘብኩት ነገርና የሰዎች የመረጃ ልውውጥ የሚያደርጉት ነገር አንድ የታዘብኩት ነገር አለ። እሱ ምንድነው እንግዲህ የወላጆችን ቅስም የሚሰብር ነገር መናገር። ይህንን ስላቸው ምንድነው ሀና በህይወት አለች እርግጠኛ ነኝ ብለው ይመጣሉ። በጣም በርካታ ሰዎች ባሉበት እዛ ቤት ላይ ብዙዎቹ የሚጠብቁት የሀናን በህይወት መገኘት ነው እንጂ በህይወት የለችም የሚለው መረጃ ብዙ ሰዎች አይፈልጉም። የሚፈልጉት ነገር ሀና በህይወት አለች የሚለውን ነገር ነው። በጉጉት ህዝቡ እየጠበቀ ያለውም የሚፈልገውም ነገር ይህንን ነገር ነው። ስለዚህ የሆነ ሰውዬ ይመጣና ሀና በህይወት አይቻታለሁ ብሎ በኮንፊደንስ መጥቶ ይናገራል እዛ ቦታ ላይ። ገባችሁ? ያ ነገር የቤተሰብን ቅስም ይሰብራል። እንደዚህ አይነት ሰዎች እንደው በእውነት ብትረጋጉ ይሻላል። በጣም የገረመኝ ነገር ሌላው ነገር ደግሞ የሀናን ወላጅ አባት ይመች የሚባለው ደላላ አስክሬኗን አቀበለኝ ሲለው ወይም ለመሞቷ ማስረጃ ካለህ 10 ምናምን ደጋሚዎች ጋር ሄጂ ሰውነቷ ላይ የቀበርኩት ነገር አለ ብሎኛል የሀና አባት ብሎ የሀናን በሀና መጎዳት ሳያንሰው ሌላ ጉዳት የጨመረበት ነው ይመች የሚባል ደላላ። በእውነት ነው የምላቸው ሌላ ነገር እንድትጎዳ በቃ በሌላ ነገር ወላጆቹ ቅስማቸው እንድሰበር አና አልሄን ሰውዬ እኮ አላገኘውም ባገኘው እኮ ብሎ ምርር እንድል ማለት ነው። አባትየው ምርር እንድል ሲናገር የነበረው ቃላት በጣም ያሳዝናል።
10 ምናምን ሰዎች ደጋሚዎች ባሉበት ሂዶ አስደግሞ ከሀና የሆነ ነገር ቀብሯል የሀና አባት። ከዛ ያንን የተቀበረ ነገር ሀና በህይወት ላለመኖሯ ከሌለች የቀበርኩትን ነገር አውጥታችሁ ስጡኝ ብለዋል። ስለዚህ ሀና አባት ድግምታም ነው ብሎ መናገሩ በጣም ያሳዝናል። ደላላው ማለት ነው። በጣም ነው የሚያሳዝነው ከምንም በላይ። ሌላው ነገር ምንድነው የወጣው አዲስ መረጃ ሀና ከመታገቷ በፊት የታገተች ልጅ ነበረችና ያቺ የታገተች ልጅ እንዴት ወጣች? ምክንያቱም በህይወት አለች ብላ ለመጀመሪያ ጊዜ የተናገረችው ያቺ ልጅ ናትና ያቺ ልጅ የተተካችው ሀና ስትገባላት ነው። የዛችን ቦታ ሀና ያዘች። እየተደፈረችም ሊሆን ይችላል፣ የድላላ ምግብም እየሰራች ሊሆን ይችላል። ያንን ቦታ ያዘች። ሀና በህይወት የለችም ሞታለች የሚለውን ነገር ደግሞ ለማስመሰል ሻንጣዋንና ፓስፖርቷን አብረዋት ከነበሩ ጀማዓዎች ጋር ወይም ጓደኞቿ የስድስት ጓደኞቿ ጋር 8 ናቸው አብረዋት ሲጓዙ የነበሩት አይደለ? ወንዶች ሴቶች ሊኖሩ ይችላሉና ለነዛ ፓስፖርቷንና እንደዚሁም ሻንጣዋን ሰጡ፣ ደላላዎቹ ማለት ነው። ለነሱ ከሰጡ በኋላ ያ ነገር ምንድነው ሀና እኮ በህይወት ባትኖር ኖሮ ሻንጣዋንና ፓስፖርቷን ለነዚህ ሰዎች አይሰጡም ነበረ እንዲባልላቸው ማለት ነው። አስቡት እንዴት ምን ያክል ርቀት እንዲሄዱ። ሀና በህይወት አልነበረችም እንዲባል ፓስፖርቱንና ሻንጣውን ለነዚህ ሰዎች ሰጡ። ይሄን የነሱ የሰሩት ድራማ ነው። ላይቭ ላይ ያሉት ሰዎች ደግሞ የሚሰሩት ስህተት ደላላን መሳደብ፣ ደላላን የማይባል ነገር መናገር። ይሄን ምንድነው ጉዳቱ ለሀና ነው። ገባችሁ? ደላላ አይገኝም። የትም ቦታ ቢሆን ደላላ እንደማይገኝ ሁላችሁም ታውቁታላችሁ። ስለዚህ የሀናን ሴፍቲ መጠበቅ ነበረባቸው የላይቭ ፕሮግራም የሚያካሂዱ ሰዎች። ገባችሁ? የሀናን ፓስፖርትና መታወቂያ ሻንጣዋን የያዙ ሰዎች ለሀና ቤተሰቦች እንኳን ወስደው አልሰጡም። አሁን ቅልቦች የሚል ፕሮግራም የሚሰሩ ሰዎች ወደ ሳዑዲ አረቢያ እንዳይመጣ በፓስፖርቱና በሌላ ነገር እግድ እናደርጋለን ሲሉ ነው መጥቶ መረጃውን የሰጠው። ገባችሁ? ስለዚህ የሀና ጉዳይ ሊፈታ የሚችለው አሁን፣ ምክንያቱም ነገሮች እየተሰባሰቡ የእያንዳንዱ ወሬ እየተጣራ የተሰባሰበ መጥቷል። ሀና በህይወት ካለች ብዙ ሰዎች አለች ስለሚልና አለችም ብሎ የሰጡ መረጃዎች ስላሉ ነው። ገባችሁ? ከደላላ ጋር ድርድር ማድረግ ነው። ገባችሁ? የሚደረገው ይሄን ነው። በጣም የሚገርመው ነገር ደግሞ ተደጋጋሚ ጥያቄ መጠየቅ፣ ላይቭ ፕሮግራም ላይ ተደጋጋሚ ጥያቄ መጠየቅ፣ የገጠር ልጅ በተለይም ነገም ዛሬም ነው የተባለ ተደጋጋሚ ጥያቄ በመጠየቅ ተመልካችን ማሰልቸት ስራ እየተሰራ ስለሆነ እንደዚህ አይነት ድርጊቶች ቢቆሙ። አባትየው በህይወት ነው የሚፈልገው፣ ከሞተችም አጥሟን ነው የሚፈልገው። ነገር ግን ሀና በህይወት እንዳለች አሁንም በርካታ መረጃዎች እየወጡ ይገኛሉ። ሌላው ነገር ሰይድ በዚህ በሰራበት ቪዲዮና የላይቭ ፕሮግራም ባደረገበት ነገር ዱባይ ድረስ እንግዲህ የዱባይ ህግ ይታወቃል። እንደ ኢትዮጵያ ዝም ብሎ አመጣው ወሰደው ብሎ ሽምብራን ከማሽላ ጋር የሚፈጩ አይደሉም። ገባችሁ? ነገር ግን እሱን የጎዱ መስሏቸው እሱን ለማስያዝ ወንጀል የሰራስ መስለው ፖሊስ ጣቢያ ሄደው ጥቆማ አደረጉ። እሱም ተደወለለት፣ ወደዛ ቦታ ላይ ሄደ። ያሉትን ማስረጃ አሳይቶ ምንም አይነት ወንጀል እንዳልሰራ ሲከራከርበት የነበረውን ነገር በሙሉ አሳይቶ ከጣቢያው ተመልሷል ማለት ነው። እኔ አንድ ነገር ልንገራችሁ፣ እህታችንን ከዚህ ችግር ውስጥ ለማውጣት የኛ አንድነትና ርብርብ፣ እውነተኛ መረጃ ማቅረብ፣ ትክክለኛ ሰው ሆኖ መቅረብ፣ አለማጭበርበር፣ አለማዋሸት፣ ሌሎች ስደተኞች በዛ መንገድ መጥተው እንዳይጎዱ ታሪካዊ የሆኑ ነገሮችን መስራት ይጠበቅብናል። ገባችሁ? በተለይም ከመረጃ አንጻር የተጣራና እውነተኛ የሆነ መረጃ በመረጃና በማስረጃ የተደገፈ ነገር ለህዝብ ማቅረብ በጣም ጥቅም አለው። ህዝብን ማታለል ነገ በእናንተ የሚደርስ ነገር ነውና ይሄንን ባታደርጉ። ገባችሁ? አሁንም የሀና ጉዳይ ፍለጋው እንደቀጠለ ነው። ደላላው አስክሬን አስመርምሩ እያለ ነው። ነገር ግን ያ አስክሬን የለም። እስካሁን ድረስ አስክሬን አለመገኘቱ አንድ ምስክር ነው።
ገመዱን አልፋ ነው የሞተችው አንድ ምስክር ነውና ሀና በህይወት አለች። Ne? Udah